አንድ የናጠጠ ባለሀብት በመኖሪያ ቤት ውስጥ ሞቶ ተገኘ። ግን ባለሀብቱ አሟሟቱ ግራ ያጋባል። ሞቶ የተገኘበት ክፍል በሩና መስኮቶቹ ከውስጥ ተዘግተው ነበር። የሚገርመው ነገር ግን ገዳዩ ቤት ገባ፣ ቤት ወጣ። ምንም የሚታወቅ ነገር አልነበረም። ይህ ታሪክ በጣም ያስገርማል፣ ደግሞም ትንሽ ግራ ያጋባል። ባለሀብቱ በእንግሊዝ ሀገር ውስጥ የታወቀ የንግድ ሰው ነው። ሀብታምና የተሳካለት ቢዝነስማን። ነገር ግን በዙሪያው ብዙ ጠላቶች አሉት። አንድ ቀን ማታ ስራውን ጨርሶ ከቢሮ ወጥቶ ወደ ቤቱ ሄደ። ቤቱ ከገባ በኋላ እራቱን በልቶ እንደጨረሰ ወደ መኝታ ክፍሉ ገባ። በነገታውም ቤተሰቦቹ የመኝታ ቤቱን በር እያንኳኩ ለቁርስ ቢጠሩትም እሱ ግን ምላሽ አልሰጣቸውም። ስልክ ቢደውልለትም አያነሳም። ቤተሰቦቹም በጣም ተጨነቁ። ከደቂቃዎች በኋላ በሩን ገንጥለው ገቡ። ወደ ውስጥ ሲገቡም ባለሀብቱ አልጋው ላይ ተኝቷል። እነሱም ወደ አልጋው ጠጋ ብለው ሲመለከቱ ሰውየው ሞቷል። በጣም ደነገጡ። ወዲያውኑ ለፖሊስ ደወሉ። ከደቂቃዎች በኋላም ፖሊሶች ወደ ቦታው ደረሱ። ምርመራ ሲያደርጉ አንድ የሚገርም ተአምር የሚመስል ነገር አስተዋሉ። በሩና መስኮቶቹ ከውስጥ ተዘግተው ነበር፣ ግን ምንም የሚያጠራጥር ነገር በክፍል ውስጥ አልነበረም። ዞር ዞር ብለው ሲመለከቱ ጠረጴዛው ላይ አንድ ትንሽ ወረቀት አገኙ። በወረቀቱ ላይ የተጻፈውም አንድ ቃል ብቻ ነበር፣ ተመልሼ እመጣለሁ። ይህ ቃል ቤተሰቦችን በጣም አስደነገጣቸው። ማን ይምጣ ማን ይሁን ቤተሰቦቹ ምንም የሚያውቁት ነገር የለም። ፖሊሶችም ማን ሊሆን ይችላል ብለው መጠርጠር ጀመሩ። ከቢዝነስ አጋሮቹ ጋር በገንዘብ ምክንያት ተጋጭቶ ይሁን ወይስ ከሳምንት በፊት አባሮት የነበረው ሰራተኛ ብለው ብዙ ያስቡ፣ ምንም ፍንጭ አላገኙም። ቀጥለውም ፖሊሶቹ ወደ ባለሀብቱ ድርጅት ለመሄድ ወሰኑ። ከደቂቃዎች በኋላም ወደ ድርጅቱ ደረሱ። ወደ ውስጥም ገብተው ሰራተኞቹን አንድ በአንድ መጠየቅ ጀመሩ። ነገር ግን ግልጽ የሆነ መረጃ አላገኙም። ፖሊሶችም ብዙ ምርመራ ሲያደርጉ ቢቆዩም በቂ ማስረጃ ባለማግኘታቸው በመጨረሻም ያልተፈታ ጉዳይ ብለው ለጊዜው ፋይሉን ዘጉት። ጉዳዩ ከተዘጋ ከ3 ዓመታት በኋላ አንድ ሰው ወደ ፖሊስ ጣቢያ ሄዶ መረጃ ሰጣቸው። የሰጣቸው መረጃ ባለሀብቱ ከባድ የገንዘብ ማጭበርበር ውስጥ እጁ እንደነበረበትና በዚህም ምክንያት በአንድ ወቅት ባለሀብቱ ከዚህ ቡድን ጋር አንድ ስራ ሰርቶ የኔ ድርሻ 60% ይገባኛል በማለት ከቡድኑ ጋር ከፍተኛ ግጭት ውስጥ እንደገባ ለፖሊሶች ነገራቸው። ፖሊስም በተሰጠው መረጃ አማካኝነት ቢመረምርም ስለ ቡድኑ አንድም መረጃ ማግኘት አልቻለም። ፖሊስም እስከ ዛሬ ድረስ ገዳዩ ማግኘት አልቻለም። የሚገርመው ነገር ግን ፋይሉ እስከ ዛሬ ድረስ ክፍት ነው። ፖሊስም ምርመራውን ቀጥሏል፣ ግን ምንም አይነት ማስረጃ ማግኘት አልቻለም። እናንተስ ጉዳዩ ምን ይመስላችኋል? ራስ ማጥፋት ወይስ የታቀደበት ግድያ? ሐሳባችሁን ኮሜንት ላይ አጋሩኝ። እንደዚህ አይነት እውነተኛና ያልተፈቱ የወንጀል ታሪኮች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ አትርሱ። በቀጣይ በሌላ ታሪክ እስከምንገናኝ ቸር ሰንብቱ።